አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ደግሞ በዚህ ምግብ መጥቼላችኋለሁ ማለት ነው። ይሄ ምግብ ያው እንደምታውቁት ምልሁያ ይባላል። ያው ብዙ ሀበሻዎች የሚወዱትም አሉ የማይወዱትም አሉ። እኔ ግን ስሰራው በጣም እስከ 2 ቀን 3 ቀን ድረስ እንደ ሰስያ ወይም ደግሞ እንደ ካክ አይኔ ሁሉ ያቃጥለኛል ማለት ነው ስሰራው። ግን ምንም ማድረግ አይቻልም። ስራ እስከሆነ ድረስ መስራት ግድ ይለናል ማለት ነው። በመኪና ብትፈጩት ደግሞ እየተመረጠ ይሻል ነበር፣ ግን ጣዕም የለውም ይላሉ እነሱ። ስለዚህ በእጅ እንደዚህ አድርጌ ፈጭቼ ምናምን ነው እና ማዘጋጀው። ብቻ አልሐምዱሊላህ ለሁሉም ነገር ማለት ነው። አሁን እንደዚህ አድርጌ እዚህ ጋር ሌላ እቃ ጋር አደርገዋለሁ ማለት ነው። በነገራችን ላይ እነሱ ነጭ ሽንኩርት 2 ሀባ ወይም 3 ሀባ ምናምን ነው የሚያደርጉት። እኔ ግን ብዛት ነው የማደርገው ማለት ነው። በዛ ሲል በጣም ደስ ይለኛል። እወዳለሁ ነጭ ሽንኩርት ለማለት ያክል ነው። እዚህ ጋር እንደምታዩት ዶሮዬን ቆራርጬ እየቀቀልኩኝ ነው ማለት ነው። አሁን በደንብ ነው በስሏል። ምንም አይጨመርም። እንትን ብቻ ነው የሚጨመረው፣ ጨው ብቻ ነው የሚጨመረው። በኋላ ላይ ነው ትንሽ ቅመም ምናምን የምጨምረው ማለት ነው። ኢንሻአላህ አብራችሁኝ ሆኖ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። አበረታቱኝ እላችኋለሁኝ ውዶችዬ። ያው እንግዲህ ሰው ሀገር ላይ ሆነን ያው እነሱ ምንም ያው መስራታችን ግድ ይለናል ማለት ነው። ስራ እስከሆነ ድረስ ደግሞ ያንን ስራ መምረጥ የለብንም። እኛ እንበላውም ወይም ደግሞ እኛ አልተመቸንም ብለን መተው የለብንም ማለት ነው። እና እንደሰራችኋለሁ ያለው ሀገር የሚያስገኝ ያደርግልን ሁሉም ነገር ነው። ለሁሉም ነገር ይቅርታ ላጨውባችሁ ነው። ለሁሉም ነገር እንግዲህ አላህ አጅር የሚያስገኝ ያደርግልን። ለነገር ለሀይል ነው፣ ለበጎ ነው። ሀገራችን እስከምንወጣ ተወጣን እስከን ድረስ ምንም ቢሆን ድንጋም ቢሆን ምንም ቢሆን ተጣጣን እንሰራለን እና ይሄን ይመስላል ማለት ነው። እንደዚህ አድርጌ አዘጋጅቼዋለሁ። አሁን እንዴት አድርጌ እንደምሰራው ደግሞ አሳያችኋለሁ ማለት ነው። አብራችሁን ቆዩ። እሺ ጓደኞቼ፣ አሁን በዚህ መልኩ ስጋውን አውጥቻለሁ ማለት ነው። እንደዚህ ነው የማደርገው የኔ አሰራሪ ማለት ነው። እዚህ ጋር አሁን ይሄ የምታዩት ማረቅ ይሄንን አጠለዋለሁ ማለት ነው። አጥልዬው አዘጋጅቼ ተመልሼ እመጣለሁ። እሺ ጓደኞቼ፣ አሁን ተመልሼ መጥቻለሁ ማለት ነው። እንደምታዩት እዚህ ጋር ይሄን መረቁን አጥልያለሁ። የሆነ የዶሮው የተፈረፈረ አንዳንድ ነገር ስለሚኖረው እሱን ግዴታ ማጥለል አለብን ማለት ነው። እዚህ ጋር ደግሞ እንደምታዩት ነጭ ሽንኩርቴን በዚህ መልኩ አዘጋጅቻለሁ። አሁን ዘይት ነው የምጨምረው ማለት ነው። አሁን በዚህ መልኩ እንደዚህ ጥብስ አደርገዋለሁ ማለት ነው። ካሜራውን በደንብ አላስተካከልኩትም፣ ለዛ ነው እንደዚህ አድርጌ አሁን ጥብስ አደርገዋለሁ። በደንብ ቡኒ እስከሚሆን ድረስ እንደዚህ ጥብስ አድርጌ ከዛም በኋላ ዶሮውን አልጨምርም ማለት ነው። መጨረሻ ላይ ነው የምጨምረው። ምክንያቱም እንትን ይሄ ምልህያው ማለት ነው እሱ ያው ምርጥቡ ስለሆነ ነው እንጂ ደቂቁ የደረቀው ከሆነ ይጓጉልብናል ማለት ነው። ይሄ ግን ፍሬሽ ነው። ፍሬሽ ስለሆነ ምንም እንትን አይልም። ግን ቢሆንም አንድ ላይ ዶሮ ጋር ከጨመራችሁት ይያያዝባችኋል ማለት ነው። እንደምታዩት አሁን በዚህ መልኩ ከረን ቀይሮልኛል ማለት ነው። ጨምሬ እንመለሳለን ማለት ነው።
አያችሁት? በቃ እንደዚህ ትጨምሩና ውሃ እንትኑ መረቁን የዚህ ያለውን መረቅ ትጨምሩበታላችሁ ማለት ነው። ነጭ ሽንኩርቱ እንደዚህ ቡኒ ሲሆንላችሁ እንደዚህ አድርጋችሁ ትጨምራላችሁ ማለት ነው። ከትንሽ ደቂቃ በኋላ ደግሞ አሳያችኋለሁ ማለት ነው። ለዚህ ቻናል አሁንም አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። አበረታቱኝ። ስራ አትናቁ። አረብ ሀገር ላይ ሆናችሁ የፈለገ ነገር ቢሆን ስራ መናቅ አይጠበቅባችሁም። ለስራ እስከሆነ የወጣ ነው ድረስ ያንን ስራ በአግባቡ ሰርተን ራሳችንን መለወጥ አለብን ማለት ነው። አንወደውም፣ አንበላውም። እንደገና ደግሞ እጃችን ይቆሽሻሉ እንደዚህ ነው ብላችሁ ስራ አትናቁ። መስራትን የሚያክል ነገር የለም። መስራት እያስከበርን ማለት ነው። ለሁሉም ነገር ስራ ክብር ነው እና በዚህ መልኩ ስሩ። ከሀገራችሁ እስከወጣችሁ ድረስ እኔ የምለው መስራት ነው። ስራ በጣም ያስከብራል ጓደኞቼ። ስደት ላይ ብዙ ነገር አስተምሮናል። ስደት በመጣታችን ብዙ የምንከፋው የምንደሰተው ነገሮች አሉ፣ ግን አልሐምዱሊላህ ብሎ መቀበል ነው ማለት ነው። ብዙ ነገሮችን አገኝተናል፣ ብዙ ጓደኞች አፍርተናል፣ ኢማን አገኝተናል፣ የማናውቀው እንድን ተምረናል። ስለዚህ ብዙ ጓደኞቼ የሆነ ችግር ሲገጥሙባችሁ ታለቅሳላችሁ፣ ትሰቃያላችሁ። በቃ ህይወት ሁሉ ያስጠላችኋል፣ ግን አያስጠላችሁ። ሁላችንም ከካሜራ ጀርባን ከጀርባችን ብዙ ነገሮች አሉ። የኔ ታሪኬን ማወራቸው ብዙ ታሪኮች አሉኝ፣ ብዙ ገጠሞች አሉኝ፣ ብዙ የደረሰብኝ ሀዘኖች አሉኝ። ግን እነላህ ምን ሰብር ነው። ሰብር ከሰጠን ሁሉም ነገር እንትን ይላል። ከእናት በላይ የለም፣ ከልጅ አባት በላይ ብዙ ነገሮች ሀዘን ደርሰውብኛል። ግን ምንም ማድረግ አትችሉም። አልሐምዱሊላህ ብላችሁ መቀበል ነው ማለት ነው። ህይወት ይቀጥላል እያላችሁ ራሳችሁን ማጽናናት ነው ያለባችሁ ማለት ነው። እንደምታዩት አሁን በዚህ መልኩ እንትን ብሎልኛል ማለት ነው። ይሄ እስከሚወርድ ድረስ አረፋው እንደዚህ ክትት እስከሚል ድረስ እጠብቀዋለሁ ማለት ነው። ከዛም በኋላ እንግዲህ ዶሮዬን እዚህ ጋር ያለችውን እጨምራለሁ ማለት ነው። ምክንያቱም አንድ ላይ የማልጨምረው እንደዚህ እንትን ባለ ሰዓት ከዶሮ ከስጋው ጋር እንደዚህ እንትን ይላል። ገባችሁ? ጥሩ ይመጣል እና ለዛ ነው የዛሬው ውሎ ይሄን ይመስል ነበረ። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አላህ ለሀገራችሁ ያብቃችሁ። ሰላም ሀገራችንን ሰላም ያድርግልን። በያላችሁበት ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ጓደኞቼ በዚህ መልኩ ጨርሻለሁ። በዚህ መልኩ እያቀረብኩ ነው ማለት ነው። ይሄን ይመስላል። ቅድም ያሰራያችሁን ማለት ነው። በጣም ደስ ይላል።